ሰላም ሰላም። እስኪ የዛሬ ደግሞ እንየው። የጠራሁሽ ይላል እንግዲህ አብርሽ ዛሬ የጠራሁሽ ቀለበቴ እንድታወልቂ ነው። ከህይወታችን ከልጄ ህይወት ከሚስቴ ህይወት ከእኔ ህይወት ውልቅ ብለሽ እንድትሄጂ ነው የምፈልገው እያለ ነው። እንግዲህ የታመመውን በራሱ የማይመራውን አብርሃም እንግዲህ እንደዚህ በትክክለኛ አነጋገር በትክክለኛ ፍላጎቱ ስሜቱ የውስጡ አሁን ፍርጥርጥ አድርጎ አውርቶታል። እና አብርሃም ታሟል የምትሉ ሰዎች ግን ጤነኛ ናችሁ? አብርሃም የታመመው እኮ ሚስቱ እርጉዝ ሚስቱ ጥሎ ሲሄድ ያኔ ነበር የታመመው። በእርግጥ በጣም ያሳዝናል። አሁንም የተፈጠረው ነገር በጣም ያሳዝናል። በጣም ልብ የሚሰብር ነገር ነው። ቢሆንም ግን ሄርሜላ ይሄ እንደሚመጣ ተናግረን ነበር። የሰው ህይወት የሰው ባል ነጥቀሽ ነው የራስሽ ለማድረግ የሞከርሽው። ለጊዜው ብትደሰችም ለጊዜው ብትዘይም ለጊዜው ብዙ ነገር ብታወሪም እንግዲህ አብርሃም ያንቺ እንዳልሆነ ብዙ ሰው ተናግሮሻል። ከቤተሰቦችሽ ከእህቶችሽ ጀምሮ አንቺ ግን አሳፈረኝ ብለሽ እኔ ከእሷ እበልጣለሁ እኔ ከሚስቱ እበልጣለሁ እኔን እወደዋለሁ አፈቅረዋለሁ የኔ አደርጋለሁ ብለሽ እንግዲህ በብርሽ ተማምነሽ እዚህ ደረጃ ደርሰሻል። እንግዲህ እንደዚህ እንድትሆኚ አንቺንም አንመኝልሽም ነበር። ግን ሰው የዘራው ነው የሚያጭደው። ምን አባባል የሚባል አለ። የጎረቤት ወንፊት እና የሰው ባል አንድ ጊዜ ነፍቶ ነው የሚመለሰው ይባላል። እና እንግዲህ የሰው ነገር የሰው ነው። ገባሽ አይደለ? አንቺ ባጣ ቆይኝ ሆንሽ እንጂ ተይ ስትባይ በቃ እኔ እበልጣለሁ እኔ እሻላለሁ ብለሽ ስትናገሪ ነበር። ብዙ ነገር ስታደርጊ ነበር። በርግጥ ይህን እዚህ ደረጃ ያደረሰሽ አቤል ነው። አቤል የስራህ ይስጥህ። ራስህ ደርሶ በአሁኑ ሰዓት የሚሰማት ሄርሜላ የልብ ስብራት በአንተና በእህቶችህ ደርሶ እንድታየው እንመኝልሃለን። ስለዚህ ሩታና አብርሽ ደግሞ ወደፊት ደስ ብሎናል። የእናንተ አንድነት የእናንተ ደስታ የእናንተ አብሮነት ልጅ ያለ አባት ያለ እናት ማደግ የለበትም ብለን ስንጮህ የነበረው ለዚህ ነው። የሩታና የአብርሽ ቤተሰቦች እንኳን ደስ አላችሁ። እንግዲህ ልፋታችሁ ጩኸታችሁ ፍሬ አፍርቷል እየታየ ነውና በጣም ደስ ብሎኛል በበኩሌ። ከዚህ በላይ ደግሞ ብዙ ነገር እንጠብቃለን። እንደ አዲስ ተሞሽረው እንደ አዲስ ተጋብተው እንደ አዲስ ብዙ ነገር አድርገው በነገራችን ላይ ወረቀቱ ተቀደደ ማለት ባልና ሚስት ከልባቸው ተቀዳደዱ ወይ ከልባቸው ያለው ፍቅር ተለያዩ ማለት አይደለም። ስለዚህ አያችሁት አብርሽ ለራሱ ሰላምታ ሲል ለቤተሰብ ሁሉም ነገር በጣም ደስተኛ ነው ያለው። በነገራችን ላይ አብርሃም የተናገረው ዛሬ የዚህ ሁሉ ቀን የተደበቀው እውነታ ነው የተናገረው። ቡዜዬም እያየሽ ከሆነ በእርግጥ ታይዋለሽ ዴቭም ታየዋለህ በእርግጠኝነት እንግዲህ እውነት ለመናገር አንዳንድ ጊዜ ቆም ብለን ማሰብ አለብን። አክስት መሆንሽን አትርሺ አጎት መሆንህን አትርሳ። ወንድም ማለት ልክ እንደ ኤፍሬም ነው። ኤፍሬም እውነት አብርሽ ታድለሃል። በጣም ምርጥ ወንድም አለህ። በጣም ከማይሆን ህይወት አውጥቶ ወደ ትክክለኛ መንገድና ጎዳና የመራህ ጓደኛና ወንድም መከታ አለ ብዬ ነው የማስበው። እና በጣም እድለኛ ነህ። የጊዜ ጉዳይ ነው እንጂ እውነት ሁሉም ነገር መስመሩ ከያዘ በኋላ ታመሰግነዋለህ ብዬ አስባለሁ። እንግዲህ የሩታና የአብርሃም አንድነት ፈላጊዎች
እንኳን ደስ አላችሁ በድጋሚ እያልኩኝ ላይክ፣ ሳብስክራይብ፣ ሼር አድርጉልኝ። ቻናሌ አሳድጉት። እንግዲህ ሁላችሁም የምታዩትን እንግዲህ የሰው ባል የሰው ትዳር መሀል ላይ ገብታችሁ የምታምሱ ሴቶች ከሄርሜላ ትልቅ ትምህርት ትማራላችሁ ብዬ አስባለሁ። ይሄ ለሁላችሁ ትልቅ ትምህርት ነው ብዬ ነው የማስበው። የሰው ነገር የሰው ነው። አብሶ እርጉዝ ሆና ምን አይነት ጨካኝ ብትሆን ነው? እኔ እንጂ አንዳንድ ሴቶች አላችሁ ጨካኞች። እርጉዝ ሆና እያለቀሰች ባሌ ተይልኝ፣ ትዳሬ አታፍርሾ ተይ፣ ምንም መሀላቸው የማያግባባ ጉዳይ ቢኖራቸውም በጣም ያባባሰችው ግን እሷ በመምጣቷ ነው። ደግሞ ማንኛውም ሴት የምታደርገው ነገር ነው ያደረገችው፣ ሩታንም ማለት ነው። በእርግጥ የራሳችሁ ባለቤታችሁ የሆነ የራሳችሁ ከሌላ ሴት ጋር እንደዚህ ሲንገላቀጥ ስታዩት ላይሰማችሁ አይችልም። እንግዲህ የሚሆነው ነገር ነው ያደረገችው። አብሶ በእርጉዝነቷ እርጉዝ እያለች ማለት ነው። ሩታ ከቤት እያባረረ ለሄርሜላ እንትን እያለ በነገራችን ላይ ማለት ነው። በዛ ሰዓት እኮ ነው አብርሃም ታሞ የነበረው። አብርሃም ታሟል፣ አብርሃም እንዲህ ነው፣ አብርሃም እንዲህ ሆነ ማለት የነበረባችሁ እኮ በዛ ሰዓት ነበረ። እውነት በጤናው ነው እርጉዝ ሚስቱ ትቶ ገና ወደ መሬት ያልመጣ ልጁ፣ በጉጉት የሚናፍቀው ልጁ፣ የመጀመሪያ ልጁ አይኑ በአይኑ የሚያይበት ልጁ ገና ሳይመጣ መሬት ላይ እንደዚህ እየሆነ እያለ ወንድሜ በጤናው አይደለም፣ ወንድሜ ታሟል፣ ወንድሜ ሕክምና ያስፈልገዋልም ጸበልም ቁርአንም ያስፈልገዋል መባል የነበረበት በዛ ሰዓት ነው። አሁንማ ሚስቴ፣ ልጄ፣ ትዳሬ ብሎ ሲመለስ ደስ ነው ማለት መደሰት ነበረባቸው እንጂ እሱ ከቀልቡ አይደለም፣ እሱ እንደዚህ ነው፣ እሱ እንደዚህ ነው ምናምን ማለት አያስፈልጋችሁም። ምክንያቱም በጣም ጤነኛ ነው። በተለይ ሄርሜላ ስታወራ በጣም ስልችት ነው የሚለው። ያ ዳንኤል የሚባለው ደግሞ እሱንም ሲመጣ በጣም ስልችት ነው የሚለው። በቃ ማለት መልስ ለመስጠት አብርሃም ከድሮም ጀምሮ በዝምታ ነው የሚያልፈው ሁሉም ነገሩ ማለት ነው። ግን አሁን ደግሞ በጣም ስታዩት በቃ ስትናገር ለራሱ በጣም ድብር እያለው ነው። ይሰማዋል። ሰው እኮ ነው። እንዴት ነው ምንም ቢሆን በንዴት ለሄርሜላም ፕሮሚስ የገባላት ነገር ሊኖር ይችላል። እኛ ባናቅም ባንሰማው በአደባባይ ለሩታ ስለ ሩታ ፍቅር፣ ስለ ሩታ ህይወት፣ ስለ ሩታ ብዙ ነገር እንዳወራው ስለ ሄርሜላ ብዙ ያወራው ነገር የለም። በርግጥ በሚዲያ ላይ ግን ለእሷ በውስጥ ብዙ ነገር ብሏት ሊሆን ይችላል ማለት ነው። ስለዚህ እንዲህ ብላት እንደምትጎዳ ስለሚያውቅ ሰው ነው ያስባል። አይደለም በራሱ ነገር በራሱ ስህተት ያመጣው ችግር ሴት ልጅ በማንኛውም መንገድም እንድትጎዳ አይፈልግም አብርሃም። ይሄ የታወቀ ነው። አብርሃም ማንኛውም ሰው በሱ ምክንያት እንዲጎዳ እንዲያዝን አይፈልግም። ለዛ ነው አንገቱ የሚያንቀረቅረው እንጂ ሌላ ነገር ሆኖ አይደለም። ስለዚህ ይሄ ሁሉ ነገር ተጠያቂ አቤላ ነው። አቤላ ይች ቀን እንደምትመጣ በጣም እርግጠኛ ነበር። ምክንያቱም ተዋልደዋል። እነዚህ ልጆች ከምን ተነስተው ምን እንደደረሱ ኦዲየንስ ሁሉ ያውቀዋልና አንተ መሀል ላይ እንደምትቀር ሄርሜላም የዘራቸው እንደምታጭድ እናቅ ነበር። ስለዚህ በጣም ደስ ብሎናል። ምንም ሄርሜላም ልብሽን ቢሰበር ከዚህ በኋላ የራስሽ ህይወት የራስሽ የሆነ ሰው መምረጥ አለብሽ እንጂ ያንቺ ያልሆነውን የኔ ነህ እያልሽ በግድ አታስገድጂው፣ አታስጨንቂው ልጁ። አቤላ ደግሞ እረፍ። እነሱ እንደዛ ብለው ነው እነሱ እንደዛ አይደለም። በቃ እነሱ አላሉኝም የራሴ ፍላጎት ነው ብሏል። በቃ ከንግግሩ እኮ እንግዲህ የታመመና በል የተባለውን ሰው እንደዚህ አስተካክሎ ነገሮቹ ለማስረዳትና ከስር መሰረቱ አይናገርም አይደለም። እሱ ግን ሁሉም ነገር እየተናገረ ነው።
ስለዚህ ተረዱት እናንተን በቃ አክሴፕት አድርጊው። ሄርሜላ የራስሽ ህይወት ምሪ በቃ ተይላት እንዴ። የሰው ትዳር የሰው ነው። በቃ የሰው ነገር የሰው ነው። መሀል መጥታችሁ እንደዚህ የምታምሱ ሴቶች ግን የሄርሜላ ህይወት ትልቅ ትምህርት ነው የሚሆናችሁ። እንግዲህ ተቆጠቡ። ከመሀል ገብታችሁ ትዳርን የምታምሱ ልጅ ከአባት የምትለዩ ልጅ ከእናትን የምትለዩ የምታበጣበጡ ሴቶች ግን እውነት የዘራችሁ ቀኑ ለጊዜው ልትደሰቱ ልትስቁ ትችላላችሁ። ግን ቀኑ ጠብቆ የዘራችሁት ማጨዱ አይቀርም። በዛ ብሎ በዚህ አሁንማ ደግሞ ትኩስ በትኩሱ ነው እንግዲህ ፈጣሪን በአይናችሁ የሚያሳያችሁ። በልጃችሁ እኮ አይቆይም። ለራሳችሁ በቃ እዛው በዛው ነው የሚያሳያችሁ ክፉ ስራችሁ። እና እንግዲህ ተጠንቀቁ ነው የምለው። ላይክ ሳብስክራይብ ሸር አድርጉ። እንወዳችኋለን። የዛሬው ነገር በጣም እንትን ይላል። የሩታ ቤተሰቦች እንኳን ደስ አላችሁ። የሄርሜላም እንግዲህ ምንም ማድረግ አይቻልም። እንወዳታለን የምትሉ ከሆነ ከዚህ ህይወት እንድትወጣ መከሯት ነው የምለው። ከህይወታቸው እንድትወጣ አድርጉ። ምክንያቱም የማይበጃት ነገር ምንም ከዚህ በኋላ ቢመለስም እኮ አብርሃም ለእሷ አይሆናትም። በቃ ልቡ ያለው ከትዳሩ ጋር ነው፣ ከመጀመሪያ ሚስቱ ጋር ነው። ሁለተኛ መጠተሽ ተለጣፊ መሆን ከባድ ነው።